የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት አስቸኳይ ስብሰባ ጠራ። ሰላም ጤና ይስጥልኝ፣ እንደምቆያችሁ የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አብራችሁን ቆዩ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ለአርብ ዕለት አስቸኳይ ስብሰባ መጥራቱ ቢቢሲ ዘግቧል። ስብሰባው በኢራን፣ ሩሲያ፣ ቻይና፣ ፓኪስታንና አልጄሪያ ጥያቄ አቅራቢነት የተጠራ ሲሆን የእስራኤል አምባሳደር ዳኒ ዳኖን በስብሰባው እንደሚገኙ ዘገባው ጠቅሷል። የእስራኤል ጥቃት ተከትሎም ከሳምንት በፊት በኢራን ጥያቄ አቅራቢነት የተመድ የጸጥታው ምክር ቤት በኒውዮርክ መምከሩ ይታወሳል። በስብሰባው ላይ የእስራኤልን ጥቃት ያወገዙት የኢራን ተወካይ ሰኢድ ራቫኒም የጸጥታው ምክር ቤት ድርጊቱ እንዲያስቆምና እስራኤል ተጠያቂ እንዲያደርጋት ጠይቀው እንደነበረ ዘገባው አስታውሷል። በሌላ በኩል ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ ተመድ ጠየቀም። ላለፉት 7 ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተካሄደ የሚገኘው ጦርነት እየተባባሰ መሆኑን የተናገሩት ዋና ጸሐፊው አገሪቱ ግጭቱን በማስቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት ሁሉም የዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭትና ጦርነት እንዳይስፋፋ መከላከል እንዳለበትም አሳስበዋል። ዋና ጸሐፊው ይህን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው ከእስራኤል ጎን በመሆን በጦርነቱ ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸው ተከትሎ ነው። በሁለቱ ሀገራት መካከል ያለው ጦርነት ለማስቆም ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡትን ጥሪ የኢራኑ መሪ አያቶላ ካሚኒ ውድቅ ማድረጋቸው ይታወሳል። በሁለቱ ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸው ከኢራንና ከእስራኤል ማስወጣትም ጀምረዋል።